ደጉ ሳምራዊ። አንድ ቀን አንድ ሕግ አዋቂ የሆነ ሰው ኢየሱስን ሊፈትነው እንዲህ ሲል ጠየቀው፣ መምህር ሆይ የዘላለም ሕይወትን ወርስ ዘንድ ምን ላድርግ አለው። ጌታም በሕግ የተጻፈው ምንድነው ብሎ ጠየቀው። ሕግ አዋቂ ሰውም ጌታ አምላክህን በፍጹም ልብህ፣ በፍጹም ነፍስህ፣ በፍጹም ኃይልህም በፍጹም ሐሳብህም ውደድ፣ ባልንጀራህንም እንደራስህ አድርገህ ውደድ ይላል ብሎ መለሰለት። ጌታም ልክ ነህ አለው። ይህንንም አድርግ በሕይወትም ትኖራለህ። ሕግ አዋቂውም ራሱን ሊያጸድቅ ፈልጎ ባልንጀራዬስ ማን ነው ብሎ ጠየቀ። ጌታም ጥያቄውን ስለ ደጉ ሳምራዊ ታሪክ በመንገር መለሰለት። አንድ ሰው ከኢየሩሳሌም ወደ ኢያሪኮ ወረደ። በወንበዴዎችም እጅ ወደቀ። እነርሱም ደግሞ ገፈፉት፣ ደበደቡትም፣ በሕይወትና በሞት መካከል ትተውትም ሄዱ። ድንገትም አንድ ካህን በዚያ መንገድ ወረደ። አይቶትም ገለል ብሎ አለፈ። እንዲሁ ደግሞ አንድ ሌዋዊ ወደዚያ ስፍራ መጣና አይቶት ገለል ብሎ አለፈ። አንድ ሳምራዊ ግን ሲሄድ ወደ እርሱ መጣ፣ አይቶትም አዘነለት። ቀርቦም ዘይትና የወይን ጠጅ በቁስሎቹ ላይ አፍስሶ አሰራቸው። በራሱ አህያም ላይ አስቀምጦት ወደ እንግዶች ማደሪያ ወሰደው፣ ጠበቀውም። በማግስቱም 2 ዲናር አውጥቶ ለባለቤቱ ሰጠና ጠብቀው፣ ከዚህ በላይ የምትከስረውን ሁሉ እኔ ስመለስ እከፍልሃለሁ አለው። እንግዲህ ከነዚህ ከሶስቱ በወንበዴዎች እጅ ለወደቀው ባልንጀራ የሆነው ማንኛው ይመስልሃል ብሎ ጠየቀው። እርሱም ምህረት ያደረገለት ብሎ ለኢየሱስ መለሰለት። ኢየሱስም ሂድ አንተም እንደዚሁ አድርግ አለው። ኢየሱስ ክርስቶስ በዚህ ታሪክ ባልንጀራህን ብሎ የተናገረው ጎረቤታችንን ወይ የምናውቀውን ሰው ለማለት ብቻ ፈልጎ አይደለም። ይልቁኑ ማንኛውም እርዳታችንን የሚፈልግ ሰው ማንም ይሁንማ እንክብካቤና ፍቅርን ልናሳይ እንደሚገባ ሲነግረን ነው። ወስብሐት ለእግዚአብሔር።